ሁላችሁም ይህንን ቪዲዮ ካያችሁ በኋላ እንዴት በቀላሉ የእጅጌ አቆራረጥና አሰራር መስራት እንደምትችሉ ታውቃላችሁ። በመጀመሪያ የፊትና የኋላ ክፍል የእጁ ክፍል የሚገጠምበትን የእጅ ማውጫውን ፓርት እንለካለን። እንደምትመለከቱት የእጅ ቁመት 60 ሴንቲሜትር ሲደመር 4 ሴንቲሜትር ትርፍ፣ የእጁ ክፍል የሚገጠምበት ዙሪያ ደግሞ የፊቱ ክፍል 22 ሴንቲሜትር፣ የኋላው ደግሞ 25 ሴንቲሜትር ሲሆን አጠቃላይ 47 ሴንቲሜትር ሆነ። ከ47 ሴንቲሜትር ላይ 2 ሴንቲሜትር ትከሻው ላይ የምንሰፋውን እንቀንሳለን። 45 ሴንቲሜትር ስፋቱ ይሆናል። ይህ ለቀኝ እጅ ወይም ደግሞ ለግራ እጅ ይሆናል ማለት ነው። እንዲሁም የእጅ የታችኛው ክፍል የእጅ ዙሪያ ልኬታ ደግሞ 22 ሴንቲሜትር ሲሆን ይህ ቻናል በዋናነት ዩቲዩብ ላይ ፋሽን ዲዛይነር መሆን የምትፈልጉና ፋሽን ዲዛይነር ለሆናችሁ አስተማሪና እውቀት ገንቢ የሆኑ የፋሽን ዲዛይን ኮንቴንቶች የሚለቀቁበት ቻናል ነው። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ። እንቀጥል። እንደምትመለከቱት አንድ የእጅጌ ክፍል ብቻ ነው የምንሰራው ማለት ነው። ይህንን ስፋቱ 45 ሴንቲሜትር ቁመቱ ደግሞ 64 የሆነውን አንድ ጊዜ እናጥፍና ከላይ 1 ሴንቲሜትር ወረድ በማለት አግድም መስመር እናሰምራለን። በመቀጠል ዋና ቁመቱን እንለካለን ማለት ነው። ከዚህ አግድም መስመር ተነስተን እንደምትመለከቱት 60 ሴንቲሜትር ለካን። በመቀጠል ከ60 ሴንቲሜትር በኋላ 3 ሴንቲሜትር ደመርን ምልክት አደረግን። በዛኛውም ሳይድ ስትሬት ላይን እንዲሆንልን 60 ከለካን በኋላ 3 ሴንቲሜትር ለካን። እነዚህ ምልክቶችን በአግድም መስመር በቀጥታ እናገናኛቸዋለን ማለት ነው። በዚህ መልኩ ካዘጋጀን በኋላ የማይፈለገውን ክፍል በዚህ መልኩ እንቆርጠዋለን። እንደምታዩት ልብሱ ሁለት የተደራረበ ልብስ ነው ማለት ነው። እንግዲህ ከክፍተቱ ከላይኛው ፓርት በመነሳት ወደ ታች የደረት ዙሪያ ወይም የጡት ዙሪያ ልኬታን ለ10 በማካፈል የመጣልንን ቁጥር እናስቀምጠዋለን። እንደምትመለከቱት 90 ነው። 9 ሴንቲሜትር መጥቷል ማለት ነው። ይህንን ምልክትም ከልብሱ የመጀመሪያ ክፍል ጋር በሰያፍ መስመር በማስመር እናገናኘዋለን። በዚህ መልኩ ይህንን መስመር ደግሞ ያሰመርነውን ሰያፍ መስመር ለ4 እናካፍለዋለን። 28 ነው የመጣ ሲካፈል ለ4 በማድረግ 77 ሴንቲሜትር ይመጣል ማለት ነው። እንደምትመለከቱት ከነዚህ አካፋይ መስመር የመጀመሪያው አካፋይ ላይ 1 ሴንቲሜትር ወደ ላይ በመለካት ምልክት እናደርጋለን። በመቀጠል ደግሞ ሶስተኛው አካፋይ ላይ ወደ ታች 1 ሴንቲሜትር በመለካት ምልክት እናደርግና እነዚህን ምልክቶች በዚግዛግ ከርቭ መስመር እናያይዛቸዋለን ማለት ነው። በዚህ መልኩ እናያይዘዋለን ማለት ነው ከ9 ሴንቲሜትር ጋር ማለት ነው። ከዚህ በመቀጠል የእጅ ታችኛውን ክፍል ዙሪያ ልኬታ 22 ነው የለካን ሲካፈል ለ2 11 ሴንቲሜትር ሲደመር ደግሞ 1 ሴንቲሜትር ትርፍ በማድረግ ምልክት እናደርጋለን ከዋናው ቁመት ላይ። በመቀጠል ከሪዘርቭ ወይም ከትርፍ ልብሱ ጋርም 0.5 ሴንቲሜትር ከ12 ላይ በመጨመር እናያይዝና እንደምትመለከቱት ከ9 ሴንቲሜትር ጋር በሰያፍ መስመር እናያይዛለን። በመቀጠል የእጁን ዋና ቁመት የሚያካፍልልን መሀል አካፋይ መስመር እንሰራና አግድም መስመር እናሰምራለን ማለት ነው። 60 ነው የለካነው ዋና። በመቀጠል 30 30 እናደርገውና በዚህ መልኩ በአግድም መስመር እናካፍለዋለን ማለት ነው። እንደምትመለከቱት 2 ሴንቲሜትር ወደ ውስጥ እንለካና ምልክት እናደርጋለን። በመቀጠል ይችን 2 ሴንቲሜትር የገባናትን በከርቭ መስመር ከ9 ሴንቲሜትር ጋር እናገናኛታለን። ይህኛውን ደግሞ ከእጅ ዙሪያ ልኬታ ሲደመር 1 ሴንቲሜትር ካደረግነው ምልክት ጋር በሰያፍ መስመር እናያይዘዋለን ማለት ነው። በዚህ መልኩ የእጁን ፓተርን እንሰራለን። በጥንቃቄ የሚቆረጠውን ክፍል በመለየት የምንቆርጠው ይሆናል ማለት ነው። እንደምትመለከቱት በዚህ መልኩ ከቆረጥን በኋላ ወደ ስፌት የምንገባ ይሆናል ማለት ነው። በመቀጠል በዚህ መልኩ ቅንጭብ እናደርግባታለን ከጫፍ ላይ። ይህ እንደምታዩት የእጅ ፓተርን አሰራር ነው። እንዲሁም ይህን ያዘጋጀነው ሙሉ በሙሉ ኦቨርሎክ እንመተዋለን። ኦቨርሎክ ከመታን በኋላ ወደ ስፌት እናስገባዋለን ማለት ነው። የጎንና የታችኛውን ክፍል ኦቨርሎክ ከመታን በኋላ 3 ሴንቲሜትር እናጥፍና ከጫፍ ላይ የኦቨርሎኩን ክፍል እንመተዋለን። እንደምትመለከቱት በዚህ መልኩ ከመታን በኋላ በድጋሚ 1 ሴንቲሜትር ርቀት እናደርግና አሁንም
በዚህ መልኩ እንሰፋዋለን ማለት ነው። ይህንን የሰፋነውን ፓርት ደግሞ በውስጠኛው ክፍል 1 ሴንቲሜትር ገባ በማለት በስፌት እንገጥመዋለን ማለት ነው። እንደምትመለከቱት እንዲህ አድርገን ገጥመን ከጨረስን በኋላ እንተኩሰዋለን ማለት ነው። ልብሱ ተተኩሶ መጥቷል። በዚህ መልኩ ካዘጋጀን በኋላ የምንገለብጠው ይሆናል ማለት ነው። ልብሱ ሲገለበጥ እንደዚህ አይነት አውትፊት ይሰጠናል ማለት ነው። እንደምታዩት የእጅጌ ፓተርን በዚህ መልኩ ሰርተን በስፌትም ሰርተን ከጨረስን በኋላ እንደዚህ አይነት ቆንጆ የእጅ ፓተርን እንሰራለን ማለት ነው። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ